ላናግርሽ ነው የመጣሁት። ስለምንድን ነው የምታናግር? ስለ ናታን። ስለ ናታን ምን? ያላችሁ ግንኙነት ምን እንደሆነ አላውቅም፣ ግን ናታን አንቺን ሊያገኝ በመጣ ቁጥር እየተደበደበ ነው። እና አንቺ ነሽ የምታስደበድብ እያልሽኝ ነው? አላልኩም። እና ምንድን ነው እያልሽ ያለሽው? አንቺን ሊያገኝ በመጣ ቁጥር የሚደበደብ ከሆነ የሆነ ልክ ያልሆነ ነገር አለ ማለት ነው። ምን ነበር ልክ ያልሆነ ነገር? አላውቅም። እሱን ቼክ ማድረግ ያለብሽ ግን አንቺ ነሽ። እሺ ጨረሽ? አዎ። አንድ ጥያቄ ልጠይቅሽ። ምንድን ነው? ናታን ላንቺ ምንሽ? ጓደኛዬ። እርግጠኛ ነሽ? አዎ። ጥሩ። ላንቺ ምንሽ ነው? ጓደኛ ከሆነ ጥሩ፣ ግን ከዚህ በላይ እንዲጎዳ ባትፈቅጂ ጥሩ ነው። እሺ እንዴ አዲሳ አንቺ ምን ልታደርግ መጣ ነው? ስለ ናታን ልጠይቅሽ እጂ መቼም ስለ ናታን ልጠይቅሽ አትመጣም። ስለ ናታን ምን አወራችሁ ነው? ዋናው ነጥብ ስለ ናታን ምን ተወያያችሁ የሚለው ነው። እኔ የምልህ ታፈቅሯለች ይመስለኛል። ምን መሰለኝ ትላለህ? አዎ ታፈቅሯለች አትልም? አዎ ታፈቅሯለች። ወይኔ ቃጀል። ምን ነው? ምንም። እኔ ነገር ምንም እያማረኝ አይደለም ቃጁዬ። እኔ ከቤቴ ሲወጣ በሰላም አውለኝ፣ በሰላም ፏ ብዬ ይሏል ብዬ ነው የወጣሁት። እናቴ ይመችሻል። ገደል ግባ። እሺ እግዚአብሔር ያክብርልኝ። እንዳከበርሽኝ እሱ መድኃኒዓለም ያክብርልኝ። ኪሎ 70 ብር በገባበት እሱ ጋር ማን ነው 67 ብር እንትን ይዞ 3 ብር ቀልድ ነው እንዴ? እንዴ ከአንድ ኪሎ 3 ብር እኮ አንተ ቀልድ ነው እንደ ያዘው። ይሄ በእናትህ ተወው። እኔ እንትን አልልም፣ አልፈልግም፣ አልሄድም። እኔ 3 ብር ቀልድ ነው እንዴ ማለት እንዴ? ሞላ ዝጋው። አሻንቲ መጥቷል በልልኝ። አሻንቲ መጥቷል? አዎ፣ ያገለገሉ እቆች የብረት ድስት ኩራት የሆንክ ሰው እኮ ነህ። አንተ እኮ ቁራሌው ስትል ራሱ ወዝህ እኮ እንዴት ደስ እንደሚለኝ። ዛሬ ደግሞ ብለህ በወርቅ በእንጀራ መጣ። እሺና በምን ልሰክስ? እንዲህ ባለፈው በስታይሌ ምናምን በነኝ ነው ነበረ። ቆንጆ ሰዓት ነው ያገኘሁህ። ምን ፈልገህ ነው አሻንቲ? ምንድን ነው? ይኸውልህ ቁራሌው ልምድህን ተጠቅመህ ምረዳኝ ነገር አለ። በል በእናትህ እርዳታ የሚባል ነገር አይመቸኝም። እኔ ጥሎብኝ እዚያ አሁን ራሱ እዚህ ጋር ቆመህ አይን ውስጥ አቧራ ቢገባን ሳከፍለኝ ምናምን አላውጣልህም። አይን ይጠፋታል እንጂ እዚህ አቤት አንተና ብር ምን ይሻላችኋል? ፍቅራችሁ እኮ ሁሌ እንደጨመረ ነው። በእናትህ አሁን አታዝገኝ፣ እዚህ ደንበኞች ይጠብቁኛል። እንዴ ለዚህ ቁራሌው አሮጌ ጠርሙስ ያለው ለዚህ ደግሞ ረስማ አዎ ቁራሌው እንዴ ምን ደጋገምሽው? በጣም እንዴ የሚደበረኝ ምናምን መስሎሽ? ወርቅ እኮ ነው በየ። ኧረ ምን ቦጣ አሁን ወደ ገደለው ግባ በእናትህ። ይኸውልህ አንድ ጀለሳችን ኒንጃ እየጠበቀ እየቀጠቀጠው ነው እና ይኸውልህ የኒንጃውን ማንነት እንዳጣራ ከባድ ሚሽን ተሰጥቶኛል። አሻንቲ እስካሁን ወደ ጉዳዩ አልገባም። ገባ እንጂ ወደ ጉዳዩ። እንዴ ስለ ኒንጃው እያወራሁልህ ሌላ ጉዳይ አውራ ምናምን ትለኛለህ? ጥሩ ልጅ አልነበርክ? ሞላ ጥሩ ቁራሌው አልነበርክ? ይኸውልህ አሻንቲ ወደ ጉዳዩ ገባህ መለ ጉዳዩን ከኔ ጋር ስታነካኪው ነው። ገባሽ? ይኸውልህ በየሰፈሩ በመዞር አንቱታን ያተረፍክ ከባድ ቁራሌው መሆንን ደግሞ አውቃለሁ። አልዘነጋም። እና ጠፍቶሽ ነው እንዴ? ይኸውልህ አለ የተባለ ሰፈር ውስጥ ጥሩ ስፖርት ቤቶችን ታሳየኛለህ። እኔ ደግሞ በዚህ እያረኩ እየገባሁ እየወጣሁ ስለ ኒንጃው አጣራለሁ፣ እሰልላለሁ። ቂችን አስራችን። ኧረ ገብቶኛል። በጣም ነው የተግባባ ነው። ስንት ነው የምትከፊው? አንተ ደግሞ አንዳንዴም ከብር ውጣ እንጂ። ተው ሞላ ጥሩ ልጅ አልነበርክ? አንዳንዴም ሌላ ስምምነት ማድረግ ይበጃል። ገብቶሃል? እኔ እናንተ ጓደኛሞች ነን። እስታይል በቃ አሁን አንድ የመጨረሻ ስምምነት ላቅርብልሽ። እሱን ወዬ በይ። ምንድን ነው እንግዲህ? ምን መሰለህ አሁን ሰፈር ውስጥ አብረን ወርካችንን እያጧጧፍን እንዞራለን። አንተ እቺን ትሸከማለህ፣ እኔ ቁራሌው እላለሁ። ተስማማን? ውይ አልስማማም ነው። ቻው። አሬ ምን አይነት የተመታ ልጅ ነው በእናትህ። ሞላ ማነው ቁራሌው? እሺ ተስማምቻለሁ። ጎበዝ ዳይቺን ያዣው። ካሁን ልጀምር። ታው ከሰፈር እንኳን እንውጣ። እኔ ልቀልጽ። እሺ እኔ ልቀልጽ። አንቺ ለበል በል ቁራሌው አትራሹ ቁራሌው ጎበዝ ቁራሌው ጎበዝ ምታርግ የኔ ትርትር እንኳን መጣሽ። ስንት ሰዓት ስንጠብቅሽ